ሰላም ሰላም ወደ ተመልካቾች፣ ይህ ምግብ ካገኛችሁት ከምሬ ነው እንዳያመልጣችሁ። በጣም ለሰውነታችን ጠቃሚ በሆኑ ቫይታሚን እና ሚነራል የበለጸገ ነው እና እንዳያመልጣችሁ ማለት ነው። በተለይ ደግሞ እንደኔ ስደት ላይ የምትኖሩ በምትኖሩበት አካባቢ ከእናንተ በፊት ያለ ሰራተኛ ካለ አትክለውት ስለሚሆን ካገኛችሁት ተጠቀሙት ማለት ነው። እንግዲህ ስሙንና እንዴት ነውስ የሰውነት ክብደት ለመቀነስ የሚያግዘን የሚለውን የምነግራችሁ ይሆናል። በቪዲዮ መጨረሻ እንድትከታተሉ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ስሙ ዋተር ስፒናች ይባላል። የሚታወቀው በፊሊፒን እና በኢንዶኔዥያ ሀገር ነው። እነሱ ልክ ኢትዮጵያኛ ማሳ ዘርተን የሆነ እህል አብቅለን እንደምንጠቀመው እንደዛ ነው የሚጠቀሙት። እንዲሁም ደግሞ በውስጡ ያሉትን ቫይታሚንና ሚነራል ለእናንተ መነግራችሁ ይሆናል። ከዛም ባለፈ ደግሞ ለሰውነት ክብደት መቀነስስ ምን ኑሮት ነው የሚያግዘን የሚለውንም የምነግራችሁ ይሆናል ማለት ነው። እንዲሁም ደግሞ ስትመገቡ እንዴት አድርጋችሁ መጠቀም እንዳለባችሁ ወይም ደግሞ አዘገጃጀቱን የምነግራችሁ ይሆናል ማለት ነው። አብራችሁ ይቆዩ። እንግዲህ ዋተር ስፒናች በውስጡ ከፍተኛ ቫይታሚንና ሚነራል ይገኛል ማለት ነው። ከነዚህ መካከል ሪሰርች ሳደርግ ያገኘኋቸውን ለእናንተ ልንገራችሁ ማለት ነው። አንድ ነገር ስትጠቀሙ እኔ ተጠቀሙ ብቻ ስላልኳችሁ ሳይሆን ሪሰርች መስራታችሁን እንዳትረሱ ማለት ነው። እኔም መጀመሪያ ያው አላቀውም ነበረ። የስራ ባልደረቤ ወይኔ እንግዲህ አማርኛ ቻሉት። የስራ ባልደረቤ ስትጠቀመው ለብዙ ጊዜ አይ ይሄ ደግሞ ምናምን ብዬ አልጠቀምም ነበር። ነገር ግን 2-3 ሪሰርች ካደረኩ በኋላ ለጤና ካለው ጥቅምና ደግሞ የሰውነት ክብደትን መቀነስ ስለምፈልግ ለሰውነት ክብደት መቀነስ ደግሞ ከፍተኛ ሚና ይጫወታል ማለት ነው። ከዛ በኋላ ነው ሪሰርች ላይ ካየሁት በኋላ ነው እንግዲህ ለመጠቀም የወሰንኩት ማለት ነው። ተጠቅሜውም ለውጥ አይቼበታለሁ። አሁን ልንገራችሁ በውስጡ የሚገኙትን ቫይታሚን እና ሚነራል። እንግዲህ በዋተር ስፒናች ውስጥ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኬ፣ ካልሽየም፣ ማግኒዥየም፣ ፎስፎረስ፣ ማንጋኒዝ፣ ዚንክ፣ አይረን እንዲሁም ደግሞ ፋይበር እንዲሁም ደግሞ ለሰውነታችን በጣም ጠቃሚ የሆኑ አንቲ ኦክሲዳንቶችም አሉ ማለት ነው። እንግዲህ ቫይታሚን ኤ እና ሲ ወይም እንግዲህ ቫይታሚን ኤ ማለት ቤታ ካሮቲን ነው። እሱም ደግሞ ከልብ ጋር ለተገናኙ የልብን ጤንነት ለመጠበቅ ከዛም ባለፈ ደግሞ ቤታ ካሮቲን እና ሉቲን ይህንን ጤንነት ለመጠበቅም የፀጉርን ጤንነት ለመጠበቅም ቫይታሚን ኤ እና ሲ ደግሞ እንግዲህ የቆዳን ጤንነት ለመጠበቅ ቆዳችን ላይ ብግነት ካለ እንዲሁም ደግሞ በዋተር ስፒናች ውስጥ የሚገኘው አንቲኦክሲዳንቶች ካንሰርን ለመከላከል ይጠቅማል ማለት ነው። ከዛ ባለፈ እንግዲህ ዋተር ስፒናች በውስጡ ከፍተኛ አይረንም ስለምናገኝ እንግዲህ አይረን ደግሞ በተዘዋዋሪ ያንንም ለመከላከል ይረዳል ማለት ነው። ከዛ ባለፈ ደግሞ ለመጥፎ ኮሌስትሮል የመጋለጥ እድላችንን ይቀንሳል ማለት ነው። ምክንያቱም መጥፎ ኮሌስትሮል በደማችን ውስጥ እንዳይጨምር ያደርጋል፣ እንዲቀንስ ያደርጋል ማለት ነው። ከዛ ባለፈ እንግዲህ ለደም ግፊት፣ ለተለያዩ በሽታዎች የመጋለጥ እድላችንን ይቀንሳል ማለት ነው። ምክንያቱም በውስጡ ፖታሽም ስላለ ከተመገብነው በኋላ በደማችን ውስጥ ያለውን የሶዲየም መጠን ስለሚቀንስ፣ ምክንያቱም በደማችን ውስጥ ሶዲየም ከፍ ሲል ፖታሽም ይቀንሳል ማለት ነው። ፖታሽም ደግሞ ያለውን ምግብ ስንመገብ ከፍ ሲል ሶዲየም ይቀንሳል ማለት ነው። ይህን ለማድረግ ያግዛል ማለት ነው። እንዴት ነው የሰውነት ክብደትን ለመቀነስ የሚያግዘው? ምን ኑሮት ነው የሚለውን ደግሞ ልንገራችሁ። እንግዲህ የሰውነት ክብደት መቀነስ የሚታወቀው ዝቅተኛ ካሎሪ ያላቸውን ምግቦች በመመገብ ነው። ከነዚህም መካከል እንግዲህ ዋተር ስፒናች ተመራጭ ያደረገው በጣም ምንም ያክል እንኳን ብዙ ብትመገቡ በጣም ትንሽዬ ካሎሪ ነው ያለው። ስለዚህ ብዙ ምግብ ተመግባችሁ በውስጡ ብዙ ለሰውነታችን ጠቃሚ ቫይታሚን እና ሚነራል አሉት። እሱን ወስደን ነገር ግን በውስጡ የሚገኘው ካሎሪ ዝቅተኛ ስለሆነ የሰውነት ክብደትን ለመቀነስ ያግዛቸዋል ማለት ነው።
እንዲሁም ደግሞ ከተመገብነው በኋላ በደማችን ውስጥ ያለው የስኳር መጠን ከፍ አይልም ማለት ነው። ምክንያቱም በዋተር ስፒናች ውስጥ የሚገኘው የካርብ መጠን በጣም ዝቅተኛ ስለሆነ ከተመገብነው በኋላ ያው እንግዲህ ብዙ ጊዜ ሌሎች ምግቦች ስንመገባቸው ከተመገብነው በኋላ ያለው በደማችን ውስጥ ያለው የስኳር መጠን ከፍ ስለሚል ሌላ ካሎሪ እንድንጠቀም ያደርጋል። ነገር ግን በዋተር ስፒናች ውስጥ ያለው የካርብ መጠን በጣም ዝቅተኛ ስለሆነ በሚሆንበት ሰዓት ደግሞ የሰውነት ክብደትን ለመቀነስ ያግዘናል ማለት ነው። ከዛ ባለፈ ደግሞ እንዴት አድርጋችሁ መጠቀም እንዳለባችሁ ልንገራችሁ ማለት ነው። እንግዲህ ማለት ይለያያል። የሰውነት ክብደት መቀነስ የምትፈልጉ እና መቀነስ የማትፈልጉ ብዬ ልከፋፍለው ነው። ምክንያቱም መቀነስ የማትፈልጉ ልጆች ከተለያዩ ኢንግሬዲየንቶች ጋር እናንተን ደስ ከሚላችሁ ኢንግሬዲየንቶች ጋር መጠቀም ትችላላችሁ። ነገር ግን የሰውነት ክብደት መቀነስ የምትፈልጉ ልጆች ጋር ያው ከፍተኛ ካሎሪ ከሌላቸው ምግቦች እና ፕሮቲን እና ፋይበር ካላቸው ምግቦች ጋር ነው መጠቀም ያለባችሁ ማለት ነው። እንግዲህ ኢትዮጵያ ጎመን እንደምንለው ከተለያየ ፕሮቲን ጋር አድርጋችሁ መመገብ ትችላላችሁ ማለት ነው። የሰውነት ክብደትን መቀነስ የምትፈልጉ ልጆች ለምሳሌ ከስጋ ጋር ከጥራጥሬ ጋር ቢሆንም ፕሮቲን ካላቸው ሶርሶች ጋር መጠቀም ትችላላችሁ ማለት ነው። ስለዚህ መጀመሪያ ማብሰል አለባችሁ ማለት ነው። የሰውነት ክብደትን ለመቀነስ የምታስቡ ልጆች ፕሮቲን ያላቸውን ሶርሶች ለብቻ አብስላችሁ ይህንን በውሃ ቀቅላችሁ መጠቀም ይኖርባችኋል ማለት ነው። ጥንቃቄ ማድረግ ያለባችሁ ያው ሌላ ባክቴሪያ ምናምን በደንብ ወይ መታጠብ አለበት፣ ያለዚያ ደግሞ መብሰል አለበት ማለት ነው። በሰላጣ መልኩ ለመጠቀም ቢያንስ ትንሽዬ በሙቅ ውሃ ምናምን ቀቅላችሁ መጀመሪያ በስነ ስርዓት አጥፋችሁ ብትጠቀሙት የተመረጠ ይሆናል። ምክንያቱም በውስጡ እንደ ማንኛውም አትክልት ባክቴሪያ ስለሚኖረው ጥንቃቄ ማድረግ ያለባችሁ ነገር ይሄ ነው። ከዛ ባለፈ ግን አብስላችሁ ከፕሮቲን ጋር እንዲሁም ደግሞ ኦሊቭ ኦይል ጨምራችሁ ካሎሪ የሌላቸውን እናንተ ያጣፍጥልኛል ብላችሁ የምትጠቀሟቸውን የተለያዩ ቅመሞችን መጠቀም ትችላላችሁ ማለት ነው። ከዛ ባለፈ ደግሞ የሰውነት ክብደት መቀነስ ለማትፈልጉ ልጆች እናንተ እንደተመቻችሁ በተለያየ መንገድ መጠቀም ትችላላችሁ ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስላል። ያላችሁበት ሰላም እና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ።